ሰላም እንዴት ናችሁ? በዛሬው ቪዲዮ ደግሞ አንድ ጸድ አፕሊኬሽን ይዤላችሁ መጥቻለሁ። ይሄም አፕሊኬሽኖችን በማውረድ ብቻ የሚከፍላችሁ ምርጥ አፕሊኬሽን ነው። እንደምትመለከቱት እዚህ ጋር በጣም ብዙ አይነት ታስኮች አሉ። አፕሊኬሽኖችን እያወረዳችሁ ብቻ ብዙ ኮይኖችን መሰብሰብ ትችላላችሁ። እንዲሁም በተጨማሪ እዚህ ጋር እንደምትመለከቱት ኢንተርኔታችሁን ሼር በማድረግ ብቻ እንደዚሁ ኮይን ማግኘት ትችላላችሁ። ያም ደግሞ ወደ ዶላር ተቀይሮ ዊዝድሮ ማድረግ የምትችሉት ነው። ሚኒመም ዊዝድሮውን $5 ነው። እናም እዚህ ጋር እንደምትመለከቱት ብዙ ታስኮች አሉት። እነዚህ ታስኮች በጣም ቀላል ናቸው። ጀስት እየገባችሁ አፕሊኬሽኑን ማውረድ ብቻ ነው የሚጠይቃችሁ ማለት ነው። አፕሊኬሽኑን ካወረዳችሁ በኋላ እዚህ ጋር የምትመለከቱትን ኮይኖች ይሰጣችኋል ማለት ነው። እንዲሁም ደግሞ እዚህ ጋር እንደምትመለከቱት አሁን እዚህ ጋር ኢንተርኔትን ሼር በማድረግ ብቻ ወደ 1700 ኮይን አግኝቻለሁ ማለት ነው። በዚህ መልኩ ስራውን መስራት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት የኔን ኤርኒንግ ሂስትሪ ባሳያችሁ እዚህ ጋር እንደምትመለከቱት አፕሊኬሽን በማውረድ ብቻ 600 2000 እንዲሁም እዚህ ጋር እንደምትመለከቱት 6300 ብዙ ታስኮችን እየሰራ ብዙ ኮይኖችን በቀን እሰራበታለሁ። ስራውን መስራት የምትፈልጉ ሰዎች አፕሊኬሽኑን ቴሌግራም ቻናሌ ላይ አስቀምጬላችኋለሁ። የቴሌግራም ቻናሌ ዲስክሪፕሽን ላይ አስቀምጥላችኋለሁ። እየገባችሁ ዳውንሎድ አድርጋችሁ ሪፈራል ኮድ ሲጠይቃችሁ ደግሞ 1000 ኮይን ለማግኘት እዚህ ጋር የምትመለከቱት ሪፈራል መጠቀም ትችላላችሁ ማለት ነው። ይሄንን ሪፈራል ቁጥር እንዳስገባችሁ 1000 ፖይንት ተጨማሪ ታገኛላችሁ። እንደገባችሁ ወደ 6000 ኮይን ማግኘት ትችላላችሁ ማለት ነው። አፕሊኬሽኑን ቴሌግራም አለላችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ። እየገባችሁ ማውረድ ትችላላችሁ ማለት ነው። ነገር ግን እዚህ ጋር እንደምትመለከቱት ይሄን ሁሉ ታስክ እንዲመጣላችሁ በቀን እንደዚህ አይነት ታስኮች እንዲመጣላችሁ ሞር ቪፒኤን ብትጠቀሙ አሪፍ ነው። ምክንያቱም በኢትዮጵያ ሲሆን ብዙም ታስኮች አይመጡም። ቪፒኤን ተጠቅማችሁ የዩናይትድ ስቴትስ ቢሆን ደግሞ ሞር አሪፍ ነው። እንደዚህ አይነት ቪፒኤኖችን በመጠቀም ብዙ ታስክ በቀን እንዲመጣ ማድረግ ትችላላችሁ። ቪፒኤን ከፈለጋችሁ እሱንም ቴሌግራም ቻናል ላይ አስቀምጥላችኋለሁ። አውርዳችሁ እያገናኛችሁ እንደዚህ አይነት በቀን ብዙ ታስኮችን እየሰራችሁ ከ5 እስከ $10 እናንተ ቪፒኤናችሁን በተለያየ ሀገር እየቀያየራችሁ የተለያዩ ታስኮችን በመስራት ማግኘት ትችላላችሁ ማለት ነው። በጣም ጸዴ ስራ ነው ማለት ነው። በቀጣይ ቪዲዮ ደግሞ እንዴት ዊዝድሮ ማድረግ እንደምትችሉ የምሰራላችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁና እንደዚህ አይነት የኦንላይን ኤርኒንግ አፖችን ማግኘት ከፈለጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ ማለት ነው። ይመቻችሁ።